ሀብ 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 ወንድማችን ማለት ነው። ሀይሚዬ ሳትወጣ ከሀገር ያዝልን። ውጥር ውጥር አትበል። ውጥር ውጥር እያልክ ነው። ተወጣጥረሃል። ሳስብ ግን ማለት ነው ምንም ነገር እየመሰለህ አይደለም። በቃ በኮንፊደንስ ምናምን ነው እያወራ ያለው እና ዘና ፈታ ብለህ ነው እያወራ ያለው እንግዲህ ከናኒ ወንድም ጋር ማለት ነው። ስለዚህ ውጥር ውጥር ብላል። ውጥር ውጥር ከማለት ያዝልን። ቡራ የት ነው ያለው? ሀይሚዬስ ምን ደረጃ ደረሰች? አሁን እዚህ ውጥር ውጥር ከምትል ደግሞ የናኒ ወንድም ስሙ ብዙ መያዝልኝም ጋይሶች እና ሴት እያጋጋላለን ቡራን ወይኔ ጉዴ! ሴት እያንጋጋ ነው። ሀይሚዬ ከሀገር ልውጣ ብላ ያሰበች። ስለዚህ ሀይሚዬ ከሀገር ከመውጣቷ በፊት እንያዛት፣ እግሯን እንያዛት እያለ ነው። እውነት ነው። ያዟት፣ ያዟት፣ ያዟት። ምን ደረጃ ደረሰች ሀይሚዬ? የኔ ቅመም፣ የኔ እንቁ። እንግዲህ ወደ 300,000 እንግዲህ ካስጠጓት ነው በቃ ምለው አሁን 2.91 ገብታለች። ስለዚህ ማለት ነው አበረታቷት የኔ ውድሽ ማለት ነው። በአጋጣሚ በቃ እንዴ ለማን ብለን ነው? ስለዚህ እህታችን ድምቀታችን እናስተካክልላት ነው የምለው የኔ ውድሽ የኔ ምርጦች። እና እንግዲህ ዛሬ በተሰራው እንግዲህ ቪዲዮ የውየናኔ ወንድም ቪዲዮ ሰርቷልና ሀብንም ጠርቶ ያው እያናገረው ነበረ እሱም እውነት ለመናገር በቃ እጁን በኪሱ ኮቶ ዘና ብሎ ነው እያወራ ያለው ማለት ነው። ስለዚህ የሚስተካከል ነገር ካለ አስተካክሉ። ወይም ደስ ደግሞ ምንድነው ድራማ ነው የያዛችሁ ወይስ ምንድነው ያልገባን ነገር? ስለዚህ ሀይሚዬስ ምን ደረጃ ደረሰች? ቡራስ የት ነው? አምጦልን በቃ ቡራንም አምጦት። ዛሬ 3ኛ ቀን ሊሆነው ነው። 2 ቀን ሆኖታል ጋይስ ከጠፋ ማለት ነው። ስለዚህ ቡራንም አምጠው እና ማንም ሰው እስካሁን ድረስ የፖሰተም የለም። እንደ አጋጣሚ ይሄ ሼር ተደርጎ ነው ያገኘሁት የኔ ወዶች ማለት ነው። እስቲ ፈጣሪ አምላኬ የልቦናቸውን መሻት አይቶ ወደ አደባባይ ይመልስልን ሁለቱንም ማለት ነው። እኛ የምንፈልገው የሁለቱ ሰላም የሁለቱን አንድነት ነው። እንዲሁም ደግሞ ኦዲየንስ ደግሞ ከመከፋፈል ያድናችሁ ብያለሁ።